ያንተ ህይወት ማንም አይቀይርም። ያንተ ህይወት ያለችው አንተና ፈጣሪ ብቻ ነው። አንተ በቃ ራስህን መቀየር ካላሰብክ በውትድርና ቋንቋ ባለበት ሂድ ትባላለህ፣ እዛው ትቀጠቅጣለህ ማለት ነው። ዛሬ ያለው ህይወት የዛሬ 5 ዓመትም ያው ነው፣ የዛሬ 10 ዓመትም ያው ነው። በቃ እዛው ነው የምትቆጠቁጠው፣ ባለበት ሂድ ትባላለህ ማለት ነው። ውናለን ማለት ነው። ተመልከተው በጣም ደህና ቢዝነስ ካለ የወር ገቢው ጥሩ ከሆነ በቃ አለ ተባለ ቅንጡ ቤት ትሄድና ትበላለህ፣ ትጠጣለህ፣ ከጓደኞች ጋር ትዝናናለህ፣ ከፍቅረኛ ጋር እንደፈለክ ታደርጋለህ፣ ምኞቱን ሁሉንም ነገር ታሳካለህ። ግን ራስ ላይ ከሰራ ግን ያ ቅንጡ ቤት ራሱ ትገዛለህ ማለት ነው። አየህ የምትሰራ ስራ አይደለም፣ ስራ የፈለግከውን ስራ በቃ ለስራ የምትከፍለው ዋጋ ነው። መደመር መንገድ የሚለው መጽሐፍ ካነበባቸው ክቡር ዶክተር አብይ የጻፉት በመደመር መንገድ ውስጥ የጻፉት ፖለቲከኛ ሰው በጽፍም ያ መጽሐፍ በጣም የሚገርም ሞቲቬሽናል መጽሐፍ ነው። ከመጀመሪያ እስከ 4 ኪሎ እስከሚገቡ የጻፉት መጽሐፍ ነው። እዛ ውስጥ ሆኜ እኔ የገረመኝ መጽሐፉ የውትድርና የሰው ህይወት በአንድ እጅ ክላሽ በአንድ እጅ ደግሞ መጽሐፍን ይዘው ያን የተማሩ ነበር፣ ራሳቸው ላይ እየሰሩ ነበር። ያን እነሱ ለስራ የከፈሉት መስዋዕትነት፣ የጓደኞችን ህይወት ለማትረፍ ያደረጉት ነገር ታማኝነት፣ ያ ሁሉ ፈጣሪ አይቶ ዛሬ የኢትዮጵያ ጠቅላይ ሚኒስትር ናቸው ማለት ነው። ስለዚህ የምትሰራው ስራ ሳይሆን ለስራ የምትከፍለው ዋጋ ነው። አንተ በቃ የሆነ በቃ የማትረሳ ምንም ዋጋ የሌለ ሰው ከሆንክ ምንም ማንም አንተን አያስታውስም። አሁን ተመልከት፣ አንድ ላይ ተማርኮ ተማሪዎችን አስታውስ እስቲ። ብዙ አታስታውስም፣ ጥቂት ልጆች ነው የምታስታውሰው በጣም ጎበዝ የሆኑ ተማሪዎችና በቃ እርስ በርስ የሚደባደቡ በማምራኖች የሚገረፉ ያ ተማሪዎች ብቻ ነው የምታስታውሰው። መሀል ያሉትን ግን ምንም አታስታውሱ፣ የላቸውም እነሱ። ስለዚህ አንተም ስራ ስትሰራ የትኛ ነው ከመሀለኛ ከሆንክማ ያልሆነ ቦታ ስላለ ንቃ። በቃ ለስራ የምትከፍለው ዋጋ እወቅ፣ አንብብ። ስለዚህ ራስን እንዴት አነቃቃለሁ ማለት አንዳንድ በቃ ሰነፍ ትሆናለህ፣ ይደብርሃል፣ ስሜቱ ይጠፋብሃል። በቃ የሆነ ነገር መስራት ትፈልጋለህ፣ ግን የሆነ ጊዜ ደግሞ በቃ ድብርት ውስጥ ትገባለህ። ስለዚህ ህልመኞች ምንድነው ያደረጉት? አሁን ለምሳሌ ጠቅላይ ሚኒስትር በአንድ እጅ ክላሽ በአንድ እጅ ደግሞ መጽሐፍ ደብተር ይዞ የተማሩ ህልመኛ ስለነበረ ዛሬ እዚህ ቦታ ደርሷል። ህልመኞች አንድ ፕሪንሲፕል አላቸው፣ አንድ ህግ አላቸው። በቃ እነሱ ሞትን አይፈሩም። ይሄንን ወቅ በቃ ህልመኞች ደግሞ የሚያውቁት ፕሪንሲፕል ህግ አላቸው። እነሱ ምንድነው የሚሉት? በቃ ለዘላለም እንደሚኖሩ በቃ ይለፋሉ፣ ይተጋሉ። በቃ ለዘላለም እንደሚኖሩ አድርጎ ያስባል። ግን ዛሬ እንደሚሞቱ አድርጎ ደግሞ ይደሰታል። ይሄ ህጋቸው ነው። ስለዚህ አንተም ህልመኞች እንዴት ነው ራሳቸውን የማነቃቀሉት? እንዴት የጀመሩትን ያሳካሉ? እንዴት ህልማቸውን ያሳካሉ የሚለውን እነሱም ሰው ናቸውና ይደብራቸዋል። የሆነ ጊዜ ስሜት ይጠፋባቸዋል። ምንድነው የሚያደርጉት? እናያለን ማለት ነው። እነሱ ምንድነው የሚያደርጉት? ስሜት ሲደብርባቸው ምን ያደርጋሉ? መጀመሪያ የተሰማ ስሜት ያዘኑትን ነገር ቁጭ ብሎ ይጽፋሉ። በቃ የየትም በቃ ማንም ህልመኛ ማንም ጥበበኛ የማያደርግ ነገር ይጽፋሉ ማለት ነው። የጻፉት ነገር ከቻሉት ያቃጥላሉ፣ ከቻሉት ደግሞ እዛው በቦስት ይመታሉ። በቃ አያስቡ፣ ይተዋሉ ስለ ያ ነገር የጻፉት ነገር። ከጻፉት በኋላ ደግሞ አሁን ደግሞ በአሳምሮ ይጽፋሉ። መሆን የፈለጉት ምን መሆን እንደፈለጉት በተቃራኒው ደግሞ አሳምሮ ይጽፋሉ። በቃ እነሱ በዛ ሰዓት ትኩረታቸው ምን ይሆናል? ፈጣሪ ደግሞ ሐቂሙን ይሰጣል፣ መንፈሱን ይሞላል፣ ይነቃቃሉ። በቃ ራሳቸውን ምርጥ አድርጎ ይጽፋሉ። ቀኑ ምን አይነት ቀን ነው፣ ደስ የሚል ቀን ነው እያሉ በጣም በቃ በፖዚቲቭ ሀሳብ የተሞላ የፈጣሪ ሀሳብ የተሞላ መልካም ብቻ የሆነውን ይጽፉና ከዛ በኋላ ራሱ አድርጎ ይወስዳሉ፣ ይነቃቃሉ ማለት ነው። አንድ ይሄንን ነው የማደርጉት። ሁለተኛ ነገር ደግሞ እየደበረባቸው በቃ መነሳት እያቃታቸው ይነሱና በቃ ቀዝቃዛ ሻወር ይገባሉ። ደስ ይላቸዋል። በቃ ቀዝቃዛ ሻወር ውስጥ ሆኖ ፈጣሪን ያመሰግናሉ። በቃ ደስ ይላቸዋል። ቀዝቃዛ ሻወር ደግሞ ለሁሉም አስፈላጊ ነገር ነው። ከቀዝቃዛ ሻወር ከወጡ በኋላ መስታወት ፊት ሆኖ በቃ አፍርሜሽን የሚባል አለ፣ ኃይለ ቃል ለራሳችሁ ነገር አለ። ዋው ድንቅ ነው፣ እንዴት ነው የሚያምረው! በቃ እየደበረ ራሱ በቃ ያስመስላል። በቃ ምን አይነት ቀን ነው! ቀኑ የኔ ነው፣ ንፋሱ የኔ ነው። እረ እንዴት ደስ ይላል! በለውላል በቃ ቀለበትን፣ ከረባትን፣ ንጽህና ምኑም ነገር ያደንቃሉ። በቃ ሳቁ በቃ በኃይል ይሞላሉ። ሲወጡ በቃ ቀኑ የኔ ነው ይላሉ። በቃ ምኑም ነገር በቃ የራሳችሁን አድርገው አስተካክላሉ ማለት ነው። አንዳንድ ይሄንን ነው የማደርገው ጊዜ። ሌላ ደግሞ በቃ ኪሳችሁ ውስጥ በቃ ይከቱና ህልማችሁን እቅዳችሁን ያያሉ። አየች አሁን ለምሳሌ ተርቤ
ለመብላት መነቃቀት ያስፈልጋል። በቃ መራብ ብቻ በቂ አይደለም። ስለዚህ እነኚህ ደግሞ አላማ አላችሁ፣ ህልም አላችሁ። ለህልሙ ደግሞ መክፈል ያለባችሁ ህልሙ መክፈል ስላለባችሁ ስለዚህ እቅዳችሁ ነው ያለው፣ አላማችሁ ህልማችሁ ነው ያለው። ከዛ በቃ ይነሳሉ ማለት ነው። በቃ ነብር ይሆናሉ፣ ድብርቱ ላይ አያል ይሆናሉ። በቃ ፈጣሪ እነሱ ጋር እንዳለ ያቅማሉ። ይሄንን ይረዳሉ። እርዳኝ፣ መንገዱን አሳየኝ ይላሉ። ደፋር ናቸው ማለት ነው። መጨረሻ ላይ የማደርጉት ነገር ውሎውን ነው። በቃ ውሎውን ነው። ውሎ የሚውሎትን ውሎ በቃ እነሱ ስሜቱን የሚሰጥ የሚያነቃቃ ከዚህ በፊት ያሳኩ ሰዎችን ይከታተላሉ። በቃ ሰው ማንም ሰው የተደበቀ ማንነቱ በቃ የሆነ ጢም አለ። በቃ የሚጥም ነገር አለ። በቃ በማንም ሰው መሸነፍ አይፈልግም። እነሱ ደግሞ ያ ሰዎቹን ይከታተላሉ። መሆን የሚፈልጉ ሰዎችን ይከታተላሉ። እነሱን ያያሉ። የእነሱን ቃለ መጠይቅ ይከታተላሉ። መጽሐፍቶቹን ያነባሉ። ራሳችሁ ላይ በቃ ይሰራሉ ማለት ነው። ስለዚህ ራስ ላይ ሰራ ማለት አሁን እንዳልኩት ቅንጡ ቤቱን ቅንጡ ሆቴሉን ትገዛለህ ማለት ነው። የፈለከው ማንም ወደ አንተ አያመጣም። አንተ አጥብቀህ ራስን መቀየር ከፈለግ ፈጣሪ አጥብቆ የፈለከውን ነገር ሰብስቦ በዙሪያው ያስቀምጣል። አንተ ካልፈለክስ በቃ ያልኩት እንደ መጀመሪያ እንዳልኩት በውትድርና ቋንቋ ባለበት ሂድ ትባላለህ። እዛው የቀጠቀጥክ ትኖራለህ ማለት ነው። ስለዚህ የሆነ ጊዜ ግን ትጸጸታለህ። ወይኔ እኔ እኮ በወጣትነት ጊዜ ይሄን እኮ ቢሰራ ኑሮ እኔ የት ይደርስ ነበር? ጓደኞች እኮ እንደዛ ይሰሩ ነበር፣ እንደ ክል እኮ እንደዛ ይሰሩ ነበር ትልና ከዛ በኋላ ታሪክ ተናጋሪ ትሆናለህ ማለት ነው። ስለዚህ ይሄ እንዳይሆን ምን ታደርጋለህ? ራስ ላይ ስራ፣ ራስን ለመቀየር አስብ፣ ትኩረት ለራስህ ስጥ። ይሄንን ካደረግህ አንተ አንበሳ ትሆናለህ፣ ራስን ታገኛለህ። ይሄንን ስታደርግ ነው ይሄን ሁሉ የምታገኘው። ውድ ሀገር ልጆች እጅግ አድርጌ ወዳችኋለሁ። ሰብስክራይብ በማድረግ አበረታቱኝ። ፈጣሪ ይርዳችሁ። ታንኪዩ